ወደ ክርስቶስ ልብ የሚቀርቡ ብቻ ነው ይቺን ቅድስት ድንግል ማርያም ሊያውቋት የሚችሏት ወገኖች። የማያውቋት ግን ለዘላለም ሲሰድቧት ሊኖሩ ይችላል። ምክንያቱም ኢየሱስ ክርስቶስን የማያውቁ ማርያምን አያውቋትም። ማርያምን አያውቋትም ክርስቲያኖች። ይሄ ማህበራዊ ይህቺ እኮ አስደናቂ እናት እኮ ናት። አቤት ደረጃዋን ጠብ እያለች ወደ ኋላ ዞራ ኢያቄምንና ሐናን እንኳን አላየችም ይላሉ እኮ። ምን አይነት ባህታዊት መናን ናት እቺ ቅድስት ድንግል! ዓለምን እኮ ገና በልጅነቷ ነው ትውት ያለችው። እኛ ይሄው ገና ከረመን እንኳን ተጣብቀንባታል እኮ። ገብተናል ብለን እኮ ውጪ ነን ያለነው፣ እንኖርበታለን ብለን እኮ ትተነዋል። ዞር ብላ እንኳን አላየችም። በልጅነቷ ወላጆቿን ስታጣ እኮ አላጉረመረመችም። ያን ሁሉ መተው፣ ያን ሁሉ ደሞ ተታመጣ እኮ ውስጥ ደሞ አጉረምራሚዎች እኮ ነው የጠበቋት። እሱንም እኮ ነው የታገሰችው። እንደዚህች አይነት የመከራ እናት ዓለም አላየችም። የመከራ እናት ነች። መከራ ከሚቀበል እዚህ ስታለቅሱ ለምን መልስ እንደምትሰጣችሁ እንደምትራራላችሁ ታውቃላችሁ። የመከራ እናት ናት። መከራን ታውቃለች። እዚህ ስትነጠፉ ለምን ቶሎ መልስ እንደሚሰጣችሁ ታውቃላችሁ። መተውን ታውቃለች። ብቻ መቅረትን ታውቃለች። ባዶ መሆንን ታውቃለች። ለዚህ እኮ ነው እዚህ አሁን እናንተ እንዲህ አይደለም ምቀምሳችሁ እኮ ነው። ያልቀመሰ ሰው የለም። እኔ እንኳን ማቃቸው 20-30 ዓመት እዚህ የሚመላለሱ አሉ። እድሜያቸውን የፈጁም ይኖራሉ። ቀምሰው ነው ወገኔ። ጥቅስ አንጠቅስልህም ግን ቀምሰን። ምክንያቱም መከራን ከሚቀበሉ ጋር አብራለች። ትህትና ትጥቋ ነው። በጣም አስደናቂ እናት ነች።